በቡኖስ አይረስ አርጀንቲና በ1936 ዓ.ም ታኅሳስ 17 ቀን የተወለዱት ቦርሄ ማሪዮ በርጎግሊዮ ለሐዋርያ እረኝነት በ2013 ዓ.ም ሲመረጡ የመረጡት ስም በ13ኛው ክፍለ ዘመን የተነሳውን የትህትና ምሳሌ ሆነውን የታላቁን ቅዱስ ፍራንቺስኮስ ስም በመውሰድ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ተብለው ተሰየሙ። በአርጀንቲና በሊቀ ጳጳስነት በነበሩበት ጊዜ በትህትናቸው የሚታወቁ ምዕመናኖቻቸውን የሚሸቱ በሕዝብ መጓጓዣ ከምዕመናኖቻቸው ጋር የሚመላለሱ ትሑት አባት ነበሩ። ርዕሰ ሊቃነ ጳጳሳት ሆነው በተመረጡበት ዕለት ቅዱስ ጴጥሮስ ባዚሊካ መስኮት ወጥተው በአደባባይ በጸሎት ይጠባበቁ ለነበሩ ምዕመናን የመጀመሪያ ቡራኪያቸውን በሰጡበት ጊዜ ከሳቸው በፊት ባልተደረገ መልኩ በሕዝቡ ፊት ራሳቸውን በትህትና ደፍተው እኔን ባርኩኛል። Francis then did something popes don't do. Facciamo in silenzio. Before giving his blessing, he asked for theirs, for ours, and bowed in silence. He's staking out new ground. He's announcing that he's going to do things differently. ካህን የበታች የአገልጋዮች ሁሉ አገልጋይ ነው የሚለው የትሑት አገልጋይ ቃላቸው በቤተ ክርስቲያን ባገለገሉበት ዓመታት ሁሉ አስተጋብቷል። አህጉራችን አፍሪካን በሚመለከት ክብራቸውን ጥለው ለፍቅርና ለሰላም መስፈን በሱዳን መሪዎች እግር ስር ወድቀው ሰላምን እንዲደረግ የለመኑት ተግባር የእግዚአብሔር ሰው መሆናቸውን ያሳየ ምስክርነት ነው። የክርስቶስ ፍቅር ሁሉንም ይቀይራል። ሁሉንም ፍቅርን ይዘን እንውጣ የዘውትር ስብከታቸው ነው። ፍቅር እግዚአብሔር ነው። በፍቅር መንግሥት ተካፋይ እንድንሆን ሁሉም ተጋብዟል። ኃጢአተኛውም ቢሆን በንስሐ ተለውጦ የመንግሥቱ ወራሽ መሆን ይችላል በማለት የተገፉትን፣ የተናቁትን፣ የተረሱትን፣ በኃጢአት እስራት ያሉትን፣ በተመሳይ ጾታና መሰል በሆነ ሕይወት ውስጥ የሚገኙትን ለንስሐ ጠርተዋል። በትሕትና ወንጌልን ማገልገላቸው፣ በተግባር ፍቅርን መስበካቸው ያቃጠለው ሰይጣን ሥራቸውን ለማደናቀፍ በበርካታ መልኩ የስም ማጥፋት ፍላጻንም ቢወረውርም የፍቅር ሥራቸውን አልገታውም። የጌታ ፈቃድ ነውና። የካቲት 18 ቀን በደብል ኒሞኒያ ሕክምና ለማግኘት በጀመሊ ሆስፒታል ሕክምናን ሲከታተሉ ቆይተዋል። ከ38 ቀናት በኋላም ቤታቸው መመለሳቸው ይታወቃል። የክርስቶስን ትንሣኤ ቡራኬ ለመቀበል በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን ቡራኬን ሰጥተው የሚወዱትን ያገለገሉትን ሕዝበ ክርስቲያንን በመሃላቸው እያለፉ ሰላምታ ሰጥተው መልካም ምኞታቸውን ገልጸው በትንሣኤ ማግስት ሚያዝያ 21 ቀን 2025 ዓ.ም ከጧቱ 1 ሰዓት ከ35 ላይ ወደ አባታቸው ቤት በቅድስት ሥላሴ ኅብረት ለማረፍ ሄደዋል። በክርስቶስ ትንሣኤ የተከፈተው መለኮታዊ ምሕረት እንደ ውቅያኖስ በሚፈስበት ኢስተር ኦክታቭ በመባል በሚታወቀው ሳምንት ከብርሃን